ሰላም ሰላም ውዶች እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ የማሳያችሁ ደግሞ በአረቦቹ በጣም ምርጥና ተወዳጅ የሆነውን ፍሌክ የሚባለውን በኩብዝ የሚሰራውን ነው እና እዚህ ጋር ዱቄቴን አዘጋጅቻለሁ። ለእናንተ ለማሳየት ነው። ነፍቼ አዘጋጅቼዋለሁ ማለት ነው። ዱቄት ነጭ ዱቄት አይደለም፣ ቡር የሚባለውን ዱቄት ነው ያዘጋጀሁትኝ። ከዛ እዚህ ጋር አቦካለሁኝ። የተጠቀምኩትኝ እርሾ ተጠቅም ያለውኝ ቤኪንግ ፓውደር ነው የተጠቀምኩት እና ቡሩን ዱቄት ማለት ነው። ዱቄቱን ቤኪንግ ፓውደር፣ እርሾ፣ ከዛ ደግሞ እንትን ጨምሬበታለሁ፣ ሀሊብ ፓውደር ማለት ነው ጨምሬበታለሁ። መጠናችሁን እንደየመጠናችሁ መጨመር ትችላላችሁ። ምክንያቱም ብዙ የምታረጉ ከሆነ መጨመር ያስፈልጋችኋል። ትንሽ ከሆነ ደግሞ እንደየመጠኑ ማድረግ ትችላላችሁ። እኔ ጥቁሩን ዱቄት ነው እየተጠቀምኩትኝ። በጣም ይወዱታል ከገሃዋ ጋራ እና ከሻይ ጋር ማለት ነው ይወዱታል። ፍሌክ ነው የሚሉት ፍሌክ እና በጣም ተወዳጅና የሚጣፍጥ ምግብ ነው። በተለይ ትልልቅ ሰዎች ቤት ያላችሁ ልጆች ማለት ነው። ትልልቅ ሰዎች እንደዚህ አይነት ነገር በጣም ነው የሚወዱት። እዚህ ጋር አቦካሁትኝ ማለት ነው። አብኩቼ ለትንሽ ደቂቃ አስቀምጠዋለሁኝ። ትንሽ ኩፍ እንዲልልኝ አስቀምጠዋለሁ ማለት ነው። በደንብ ጓጓላው ምናምን እንዳይኖረው በደንብ ምትት ታረጉታላችሁ። ከዛ ትንሽ ካስቀመጣችሁት በኋላ ኩፍ ይላል በራሱ ማለት ነው። አሁን እዚህ ጋር እየጋገርኩኝ ነው። ተጋገሩና እዚህ ጋር መፍጫውን ነው እያሳያችሁ ያለሁት። እፈጨዋለሁ። ጋግሬ ቆራርሼ እየፈጨው ድስት ላይ ያደርገዋለሁኝ ማለት ነው። ፈጭቼ ከተምር ጋር ተምር ጨምሬበታለሁ። በነገራችን ላይ እያንዳንዱን ነገር ለማሳየት በጣም ስለሚከብደኝ ነው። እዚህ ጋር እየጋገርኩኝ ትኩሱን ምንም ችግር የለውም። ቆራርሼ ተምር ጋራ እንትን እለዋለሁ እፈጨዋለሁ ማለት ነው። ከተምር ጋር ተምር የምጨምርበት ያው ጣፋጭ እንዲኖረው እንዲጣፍጥ ነው። እና በዚህ መልኩ እየፈጨው እዚህ ጋር መፍጫው ላይ ቆራርሻ አድርጌያለሁኝ። እዚህ ጋር ተምር ነው የጨመርኩበት። ትንሽ ትንሽ ተምሩን ስትፈጩ በየእንትኑ እያደረጋችሁ አብራችሁ ትፈጩታላችሁ። የእያንዳንዳችን ቤት አሰራር ሊለያይ ይችላል ማለት ነው። ከዛ ፈጭቼ ጨረስኩኝ። እዚህ ጋር ዝብዳ ነው ያደረኩበትኝ። ዝብዳ ከሌላችሁ ስምላ ትጨምራላችሁ። ከዛ እሳት ላይ በደንብ እንትን እለዋለሁ ማለት ነው። መፍታታት አለበት። ስፈጨው ተያይዟል። እንዲያያዝ አይፈልጉም ስትፈጩ። በነገራችን ላይ ስትፈጩ አያችሁት፣ እኔ ስፈጭ አሁን በጣም አላላምኩትኝም። መላም የለበትም። በቃ ክርትስ ነው ማለት ያለበት። በማንኪያ ነው የሚበሉትኝ እና መላም የለበትም። በቃ እንደዚህ ነው። ምንም መያያዝ የለበትም። እንትን ጨምሬበታለሁ፣ እንደነገርኳችሁ ተምር ጨምሬበታለሁኝ። ስፈጭ ተምር ጨምሬ ነው። ተምሩን ውስጡን ፍሬውን ታወጡና መጀመሪያ አውጥታችሁ ታዘጋጅና ከዛ ትጨምሩበታላችሁ። አብራችሁ ትፈጩታላችሁ። ስትፈጩ ግን በጣም ላም ዱቄት መሆን የለበትም። ልክ እንደዚህ ማለት ነው። እንደዚህ ትፈጩታላችሁ በደንብ። በጣም የሚጣፍጥ ነው ማለት ነው። እና ውዶቼ በዚህ መልኩ የሚያምር ሆኖ ደርሶልኛል። በደንብ እሳት ላይ እንትን ትሉታላችሁ። ዝብዳው እንዲቀላቀልና በመፍጫው የተያያዘው እንዲል በመፍጫው ስፈጨው ስለተያያዘብኝ አሁን ድስታር ላይ አርጌ እሳት ላይ በደንብ እንትን እለዋለሁኝ ማለት ነው። ከዛ በጣም ምርጥ ይሆንልኛል። እና ውዶቼ በደንብ እያማሰላችሁ ማለት ነው እንደ ይፍታታ በደንብ እንትን ታማስሉታላችሁ። ከዛ አንደኛ ሙቀት ይኖረዋል። ሁለተኛ ነገር ደግሞ የተያያዘው በማማሰያው ታፍታቱታላችሁ ማለት። ከዛ በኋላ እንደዚህ ጽድት ብሎ ይደርሳል። በጣም የሚያምር የሚጣፍጥ የምትወዱት ነው። ያው ትንሽ ስራው አድካሚ ነው፣ ግን ሞክሩት፣ ትወዱታላችሁ። ሰዎቻችሁም ይወዱታል። በደንብ እሳት ላይ እንትን በሉትኝ ማለት ነው። ዝብዳው ይቀላቀላል። በዛ ላይ ሙቀትም ይኖራል።